ናና የምስጋና ጌታ ናና የምህረት ጌታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስላሰባሰበን ቅዱስ ቃሉን እንድንሰማም ስለፈቀደልን በልባችን ሁሉ አከናውነን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። እንድንሰበሰብ አምላክን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን የእሷን ስም አጋንንትን የምንመክትበት ሞትን ድል የምንነሳበት ቅዱስ መስቀሉ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን የእነዚህ ሁሉ ስማቸው የተመሰገነ ይሁን። በረከታቸው ይደርብን። አሜን በሉ። አሁን የምላቸውን ቃላት ስላስለመድኳቸው አይደለም የምላቸው፣ ተገቢነት ስላላቸውና ጥቅም ስላላቸው ነው። እና እናንተም እኔ ያስለመድኩትን ካላቋረጥኩ እናንተም አታቋርጡ። አሜን በሉ። የመከረኝን እግዚአብሔርን አመሰግነዋለሁ። እስኪ በሉላችሁ። የመከረኝን ማንን አመሰግነዋለሁ? እግዚአብሔርን አመሰግነዋለሁ። ሁላችንንም የመከረን እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር በምን ይመክራል የሚለውን አይተን ትምህርታችንን እናጠቃልላለን። እግዚአብሔር ሰውን የሚመክረው በምንድን ነው? ወይስ እግዚአብሔር ለሰው ልጅ ዕውቀት የሚሰጠው በምንድን ነው የሚለውን እንነጋገራለን። ያሳወቀኝ፣ ያለበበኝ፣ ያራቀቀኝ እግዚአብሔርን አመሰግነዋለሁ። ዛለበውኒ አማርኛው መጽሐፍ ቅዱስ የመከረኝ ብሎታል። ግን ዛለበውኒ ያለበመኝን፣ ያራቀቀኝን፣ ያሳወቀኝን፣ ባላይምሮ ያደረገኝን፣ ዕውቀት የሰጠኝን እግዚአብሔርን አመሰግነዋለሁ ማለት ነው። ዕውቀትን እግዚአብሔር ሰዎችን የሚመክራቸው በምንድን ነው የሚል ጥያቄ እንጠይቅና ይሄን እናብራራለን። በእግዚአብሔር ቸርነት አይምሮሰ ሀበክሌፍና ይላል ማር ይስሐቅ 27ኛው አንቀጽ ላይ ሲናገር አይምሮሰ ሀበክሌፍና ዕውቀት ሁለት አይነት ነው ይላል። ዕውቀት ሁለት አይነት ነው። መገኛ መንገዱን ነው እንጂ በሌላ በኩል ሲከፈል ደግሞ ሌላ አከፋፈል አለው። እሱን ደግሞ በሌላ ቀን መማር ነው እንግዲህ። ይሄኛው ዕውቀት ከመገኛ ምንጩ አንፃር በሁለት ከፍሎታል ማር ይስሐቅ። አይምሮሰ ሀበክሌፍና ቦ አይምሮ ቦ ዘይቀድማ ለሃይማኖት አይምሮ ከሃይማኖት የሚቀድም ዕውቀት አለ ይላል። ከሃይማኖት የሚቀድም ዕውቀት አለ። ወቦ ዘይወለድ ምንሃ ከሃይማኖት የሚወለድ ዕውቀት ደግሞ አለ። ተመልከቱ። ከሃይማኖት የሚቀድም ዕውቀት አለ፣ ከሃይማኖት የሚወለድ ዕውቀት ደግሞ አለ ይላል። ወውእቱ አይምሮ ጠባያዊ ይህ ከሃይማኖት የሚቀድመው ዕውቀት አይምሮ ጠባይ ይባላል። ወይም ባህሪያዊ ዕውቀት ማለት ነው። ባህሪያዊ ዕውቀት፣ ጠባያዊ ዕውቀት። ማንም ሰው ሀ ሁ ሂ ሃ ኤ ቢ ሲ ዲ አሌፍ ቤት ሳይል እንደዚህ ያለ ነገር ሳይማር ትምህርት ቤት ሳይውል ማንም ሰው ሰው በመሆኑ የሚያገኘው ዕውቀት ነው። ሃይማኖት ያለው የሌለው፣ የተማረ ያልተማረ፣ ምንም በምንም ነገር የከበረም ያልከበረም ሰው ለሁሉም ሰው የተሰጠ ዕውቀት ከሃይማኖት አስቀድሞ የተሰጠ ዕውቀት አይምሮ ጠባይ ይባላል። እንዲህ ያለውን ዕውቀት ለማግኘት ማመንም አለማመንም አያስፈልግም። ሰው በመሆን የተገኘ ነው። ከሃይማኖት ይቀድማል የተባለው ከዚህ የተነሳ ነው። ይህ ምን ይባላል? ባህሪያዊ ዕውቀት ይባላል። ወይ ፈልጥ ሰናየ እምኩይ ይህ አይምሮ ጠባያዊ ወይም ባህሪያዊ ዕውቀት
ሰዎች ክፉውን ከደግ ለይተው እንዲችሉ የሚያደርግ ነው። ምን ሳይሉ ሳያምኑ፣ ሳይማሩ፣ ሳይጾሙ፣ ሳይጸልዩ፣ ሳይሰግዱ የሰው ልጆች ክፉውን ከደጉ ለይተው እንዲያውቁ የሚያስችላቸው ባህሪያዊ ዕውቀት ነው ብሎ ይናገራል ማለት ነው። ወበቁየተ እግዚአብሔር ልዑል ተከለ ውስተ ጠባይ ነባቢት ይላል። ተመልከቱ። ሰውን የሚረባ የሚጠቅም የእግዚአብሔር ቸርነት ሰዎች ሁሉ ወደ ድነት እንዲደርሱ ይፈልጋልና ይሄንን ጠባያዊ ዕውቀት ነባቢት በምትሆን በነፍስ ላይ አሳደረ ይላል። ይሄ ነው ቅዱስ ጳውሎስ ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር ብሎ የጠራው። ስለ እግዚአብሔር ሲናገር ቅዱስ ጳውሎስ ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር። ለምሳሌ ስብከት እንደዚህ ተመቻችቶላቸው ቤተክርስቲያን ታንጾላቸው መጻሕፍት ተጽፈውላቸው መምህር ተሾሞላቸው መማር የማይችሉ ሰዎች አሉ። እነዚህ ሰዎች ወደ ድነት እንዲደርሱ እግዚአብሔር ይፈልጋል። በምንድን ነው እንዲደርሱ የሚፈልገው? በአእምሮ ጠባይ፣ በጠባያዊ ዕውቀት። ምንም ሰባኪም አይኖር፣ ጳጳስም አይኖር፣ መጽሐፍም አይኖር፣ ሰባኪ ምንም አያስፈልግ፣ ንስሐ አባትም አይኖር፣ እናት አባትም አያስተምሩ፣ መካሪ ጎረቤትም አይኖር። ሰው በተፈጥሮ ሃይማኖቱን የሚያውቅበት ዕውቀት አለ። ይህ ምን ይባላል? አእምሮ ጠባይ ይባላል። በዚህ ሰው ክፉን ከደግ ይለያል። ክፉን ከደግ ለይቶ የሚችልበት ዕውቀት አለ። ስለዚህ ሰው እግዚአብሔርን የሚያውቅበት ወይም እግዚአብሔር ሰውን የሚመክርበት አንዱ መንገዱ ምንድነው? አእምሮ ጠባይ። አእምሮ ጠባይ። ስለዚህ የመከረኝን እግዚአብሔርን አመሰግነዋለሁ ባልን ጊዜ ለባዊት ነፍስ ሰጥቶ በለባዊት ነፍስ ደግሞ አእምሮ ጠባይ ወይም ባህሪያዊ ዕውቀትን አሳድሮ ወደሱ እንድደርስ ያደረገኝን በአእምሮ ጠባይ ያስተማረኝን እግዚአብሔርን አመሰግነዋለሁ ማለት። አሁን በዚህ ዘመን ብዙ ሰማይ በተለይ በዚህ ዘመን እንደሚባለው የምክንያት ዘመን ነው የሚባለው አይደል? ያመክንዮ ዘመን ይባላል አይደል? ወይም በእናንተ ቋንቋ የራሽናሊዝም ዘመን ይባላል ማለት ነው። ያመክንዮ ዘመን ነው። ታዲያ ይሄ ያመክንዮ ትውልድ ነኝ የሚለው ምን ብሎ ነው የሚያስበው? እግዚአብሔር ፍርደ ገምድል ነው ማለት ነው። ሎቱ ስብሐት ምስጋና ይግባው። ምክንያቱም አሁን አማርኛ ቋንቋ የሚሰብኩ ሰዎች ስላሉ በአማርኛ ቋንቋ የሚሰሙት ጥሩ ስራ ባለመሰረታቸው ሊጠይቁ ይችላሉ። ኦሮሞኛም እንደዚሁ፣ ትግርኛም ወላይታ ሌላውም እንደዚህ ያለው በእንግሊዘኛ የሚሰብካል። ግን በቋንቋቸው መምህር የሌላቸው ይህ ነገር ፈጽሞ እንዳለ እንኳን የማያውቁ በጫካው እንደ ዝንጀሮ የሚኖሩ ሰዎች እግዚአብሔር ለምን ይፈርድባቸዋል ተብሎ ይጠየቃል። ለዚህ መልሱ ምንድነው? አእምሮ ጠባይን መምህር አድርጎ ሰጥቷቸዋል። ዝንጀሮ አይደሉም እነዚህ ሰዎች፣ ከብት አይደሉም። እንደ ዝንጀሮ ሆነው ቢኖር እንኳን ዝንጀሮ ግን አይደሉም፣ ጦጣ አይደሉም። ማሰብ ይችላሉ። እኔን ማን አመጣኝ፣ ይሄን ሰማይ ማን አመጣው፣ ይሄን ውሃ ማን አመጣው ብለው ማሰብ የሚችሉበት አእምሮ ስለሰጣቸው መጽሐፍ ባይማሩ እንኳን እግዚአብሔርን ማወቅ ይችላሉ። ምክንያቱም ሰው እንጂ እንደዚያ የሚያደርገው እግዚአብሔር ያልዘራውን የሚያጭድ ያልበተነውን የሚሰበስብ አምላክ ስላልሆነ ማለት ምን ማለት ነው? ሳያስተምር የሚፈርድ አምላክ አይደለም። መምህር ሳይሾም የሚፈርድ አምላክ አይደለም። ስለዚህ አንዱ የተሾመልን መምህር ምንድነው ካላችሁ አእምሮ ጠባይ ነው። የዘመኑ ወጣት እንዲህ ይላል አይደል? ቤተክርስቲያን ለምን እንደማትመጣው ለምን ጉባኤ የማትማረው ሲባል ለጓደኛው ሲያወራው ምን ይለዋል? ይኸውልህ ምን አለ መሰለህ፣ ብዙ በተማርክ ቁጥር ብዙ ታውቃለህ፣ ብዙ ባወቅክ ቁጥር ደግሞ ይፈረድብሃል። ስለዚህ ገብቶሃል፣ ራቅ ብሎ መከተሉ ነው የሚሻለው እግዚአብሔርን ይላል ማለት መስሏል። ሞኝ በአእምሮ ጠባይ ይፈርዳል። ደግሞ እግዚአብሔር አልሰማም ብትል አንደኛ ባለመስማት ይፈርዳል። አንድ ምክንያቱም ተንኮል ነው አቅደን የቀረው። ሁለተኛ ደግሞ ይሄንን እንኳን ባትማር አእምሮ ጠባይ መልካም እንድትሰራ ያስገድዳል። ሰው እንዳይሰርቅ የግድ መጽሐፍ ቅዱስ መማር አይጠበቅበትም። ሰው የሰው ሚስት የሰው ባል እንዳይቀማ፣ በስፍር እንዳይሰርቅ፣ ሰው እንዳይገድል ጠባዩ ይነግረዋል። የበግ ስጋ ብሰጣችሁ ትበላላችሁ አይደለም? አትበሉ? ትበላላችሁ። የሰው ስጋስ ትበላላችሁ አትበሉ? የሰው ስጋ አትብሉ የሚል መጽሐፍ ቅዱስ ላይ እስኪ አንብቦ የሚያውቅ አለ?
ለምን የሰው ስጋ ማትበሉት? በጣም ጸያፍ ቃል እንደሆነ ይረዳኛል። ይሄን ማን የነገራችሁ? አእምሮ ጠባይ ነው። የሰው ስጋ መብላት እባብን የሚበላ እባብ የለም፣ ፈጽሞ የለም ማለት ነው። ይሄን በአእምሮ ጠባይ ተነግሮን እናውቀዋለን እና ከፍርድ የምናመልጥበት ነገር የለም። እግዚአብሔር ደግሞ ይሄንን የሚያደርገው ተመልከቱ። አንዳንድ ሰው ምን ይላል መሰላችሁ? እኔ ኋላ ውርድ ከራሴ ተናግሬያለሁ ለማለት ነው አስቀድሞ የሚናገረው። እግዚአብሔር ግን ከተጠያቂነት ለመዳን ብሎ አይደለም ይሄንን ሕግ ይሄንን አእምሮ ጠባይ የሰጠው። ሰዎች እንዲድኑ ከመውደዱ የተነሳ ስንቱ ሰው መምህር ያገኛል፣ ስንቱ ሰው መጽሐፍ ያነባል፣ ስንቱ ሰው ፊደል ይቆጥራል። ግን ይሄስ እኔን ሳያውቅ ሊቀር አይደል ብሎ ከማዘኑ የተነሳ ነው እንጂ አእምሮ ጠባይን የሰጠ ይሄንንም ሰጥቼ ምክንያት ላሳጣቸው የቸርነቱን ሥራ ከሰራልን ዘንድ የተነሳ ምክንያት እናጣለን እንጂ ምክንያት ለማሳጣት የቸርነቱን ሥራ አልሰራልንም። ማወቅ የሚገባን ነገር ይሄንን ነው። ከቃሉ ጋር ናችሁ እግዚአብሔር ሰዎች። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አእምሮ ጠባይን እግዚአብሔር በቸርነቱ በዚህ ውስጥ አሳደረ። አያችሁ፣ ተመልከቱ። ቃየል አቤል አሉ። አቤልና ቃየልን የሰበከ ሰባኪ ታውቃላችሁ? ታውቃላችሁ? አታውቁ? የአቤልና የቃየልን ታሪክ ስለምታውቁት ልተርከው መስሏቸው እንዳትቸገሩ እሺ። በነገራችን ላይ ሰው ቀድሞ የሰማት ትንሽ መረጃ ታቁነጠንጧለች። በጣም ይገርመኛል። እኔ ብዙ ቀን ታዘባለሁ። ትንሽ ነገር ቀድሞ ከሰማ ይሄን ነገር እናውቀው ነበር፣ ሌላ ትምህርት ብንማር ይሻል ነበር ይላል ማለትና ታገሱ። እንዲሁ ባካችሁ ስሙ። ምን ግድ የላችሁ በእውነቱ ማለት ነው። እና ደግሞ ሌላ በምናውቀው ሐሳብ ሌላ ሐሳብ ይነገራልና ይሄ እንደ ምን ይበቃ እንደ ቅድመ ውሳኔ በነገረ ድነት ውስጥ በጣም አደገኛ የሚባለው ቅድመ ውሳኔ። እግዚአብሔር ቀድሞ የመረጠልን ነገር ታገኛለህ አለፋ ትርጉም የለም እንደሚል ሰው ቀድማችሁ አሁን በቃ አሁን ሊናገረው የሚችለው ይሄንን ነው ብላችሁ አትወስኑ እሺ። ለማንም ሰባኪ ቢሆን ማለት ነው። ከቃሉ ጋር ናችሁ። እና አቤልና ቃየልን ማን ያስተማራቸው? ማን ያስተማራቸው? ማንም የለም። አዳም አቤልን መክሮ ለእግዚአብሔር ነጭ በግ ነው ማቅረብ ብሎ ሰዶታል? አልሰደደው። እንደዚያ ቢሆን ኑሮ ቃየል ሊፈረድበት አይገባም። ምክንያቱም ለቃየል አልተነገረውምና። ግን ምንድነው አቤል ምንድነው ያለው? እግዚአብሔር ንጹህ ነው። ንጹህ ስለሆነ ንጹህ ነገር ይወዳል። ማን ነገረው? አእምሮ ጠባዩ ነው የነገረው። ባህሪያዊ ዕውቀቱ ጠባያዊ ዕውቀቱ ነው ይሄንን የነገረው ማለት። ስለዚህ በጠባያዊ ዕውቀቱ ይሄንን አውቆ እግዚአብሔር ወደ እግዚአብሔር ደረሰ። አብርሃም በአእምሮ ጠባይ ተመራምሮ እግዚአብሔርን አገኘ። ሙሴ ጸሊም በአእምሮ ጠባይ ተመራምሮ እግዚአብሔርን አገኘ። ስለዚህ እግዚአብሔር እንዳለ እንዲሁ ተደጋጋሚ ምሳሌ መስላለሁ። ሕፃን ልጅ እናቱ ጡት ታጎርሰዋለች አይደለም? እንደተወለደ የተወለደ ዕለት ነው እንግዲህ ጡት የሚጎርሰው። ተወልዶ በቃ ነገሩ እንደተከናወነ ጡት ታጠባለች። እና ያንን ልጅ አሁን እና አንተ ልጅ አደራን ጥባሽ ካልጠባ ትሞታለህ ቢሉት ይሰማል አይሰማም? ያን አከናውኖ የሚያዳምጥበት ቋንቋ ለይቷል? አለየም። ማን ነግሮት ነው የሚጠባው? አእምሮ ጠባይ ነው። አእምሮ ጠባይ መመጥመጥ እንዳለበት ይነግረዋል። አሁን ሌላ ምንድነው አሁን የእናቶቻችን ጡት ተክቶ የመጣው እንደሚባለው ህፃናት የሚጠቡት ፕላስቲክ ነው የሚባለው። አቤት ምን አላችሁ? ምን በቃሽ ብላችሁታል። እሱን አሁን ለህፃናት እናጎርሳቸዋለን። ምን መደረግ እንዳለበት ቋንቋ ትምህርት ገብተዋል? አልገቡም። ምንድነው የሚያውቁት ሲባል አእምሮ ጠባይ ይህንን የሚያሳውቃቸው ማለት ነው። አእምሮ ጠባይ ይህንን ያሳውቃል። ሰው በተፈጥሮ የተሰጠው ዕውቀት ነው ማለት ነው። ይሄ እንግዲህ ምንን ይወልዳል? ክፉና በጎን ከመለየት ያደርሳል። ክፉና በጎን ከመለየት ያደርሳል። ከዚያ ምንድነው የሚለው? በዚህ ዕውቀት የተነሳ ሰዎች ክፉና በጎን ይለያሉና ይላል። በኋላ ሊቁ ሲናገር ይሄን ምን ይናገራል? እለይ ወለለሰ ገደፍወ ለዝንቱ አእምሮ ወናሁ ነቢይ ይሳለቅ ላይሊሆሙ እንዘይ ሳብሳ እንዘ ክቡር ውእቱ እያይመረ ወኮነ ከመንስሳ ዘአልቦ ልብ ይላል ማር ይስሐቅ ነው የሚናገረው። ስለዚህ ይህንን አእምሮ ጠባያቸውን ላበላሹ እንደ ሰው ተፈጥረው እንደ እንስሳ ለሚያስቡ እንደ ሰው ተፈጥሮ ልብ እንደሌለው አውሬ
ለሚያስቡ ለነዚህ ሰዎች ግን አለ አይምሮ ጠባያቸውን በአግባቡ ባለመጠቀማቸው ነቢዩ እንዲህ እያለ ይሳለቅባቸዋል ይላል ማሪሳል። ምን እያለ ሰብሰን ዘክቡር ውእቱ እያይመረ ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ። እዝራ ደግሞ ይህንን አብልጦ እናሰረው ምን አሉ? እንስሳት ይሄይሱነ፣ እንዲያውም እንስሳት ከኛ የተሻሉ ናቸው። ምክንያቱም እንስሳት ይሄ ምንድነው ሳር ባየ ጊዜ በሬ የሚያስኬደ ከሆነ በሌላ ዙሮ ይበላዋል እንጂ ሂዶ ገደል ለሳሩ ላይ አይገባም። ምናልባት ሳያውቀው መሬቱ ደልዳላ መስሎት ቆሞበት መሬቱ ከካደው ነው እንጂ ገደል ሆኖ ከገደሉ ገብቶ ሳር የሚበላ ከብት የለም። በዚያውስ ላይ ደግሞ ሰው ግን የሚጎዳውን ስራ ሆን ብሎ ይሰራል። የሚጎዳውን ስራ ሰምታችሁ ታጣውቁ። ሰው ከገየ ጋር ታረቅ ስትሉ ምን እንደሚለው እኔ አልታረቅም። ኧረ እባክህ ታረቅ። አልታረቅ። ለምን አልታረቅ? የፈለገ ይሁን አልታረቅ። ለምን አልታረቅ? እንጦሮጦስ ይብላኝ እንጂ አልታረቅ። ለምን እንጦሮጦስ የሚበላቸው ሰው እንዲህ አይነት የሚጎዳውን ስራ እንዴት ይሰራል? ሆን ብሎ ማለት እንደ ውሻ ማለት ነው። ውሻ ቁስሉ የውሻ ምላሱ ቀዝቃዛ ነው እና በጣም ቀዝቃዛ ስለሆነ ምን ያደርጋል? ቁስሉ ሲበላው የሚያደርገዋል በምላሱ ይልሰዋል። ለምንድን ነው? ምላሱ ቀዝቃዛ ስለሆነ እንዲያቀዘቅዝልህ ብለው። ግን አያጅሌ ምን መሰላቸው? ቁስሉን ሲልሰው እያደማ ቁስሉን ምን እያደረገው ነው? እያሰፋው ነው ማለት። ጅል ሰው በገዛ አፉ የገዛ ቁስሉን ያሰፋል። በገዛ ተግባሩ የነፍሱንም የሥጋውንም ቁስል እያሰፋው ይሄዳል። ሰው የሚጎዳውን ስራ በመስራት ከእንስሳት አነሰ። ነብዩ ደግሞ ከዚህ በተሻለ ምናል እንስሳት ይይሱነ እስመ አልቦሙ ደይን ዘይጸንኦሙ፣ እነሱ ፍርድ አይጠብቃቸውምና ፍርድ አይቆያቸውምና ኑረው የሚቆያቸው ፍርድ ስለሆነ እንስሳት ይሻላሉ። እንስሳት በጽንስ ዘመናቸው ተባቱ ከአንስቱ ይገናኛሉ አይገናኙም። አሁን ዝምድና ባለመቁጠር እንስሳትን መስሏል ሰው። ዝምድና ሳይቆጥር በመጋባቱ 7 ትውልድ ተቆጥሮ 8ኛው ነው የሚጋባ ሰው ማለት። እንደገና ደግሞ አንዲት ላም ምን ነው የሚባለው? ክበድ ሆነች ነው የሚባለው አይደለም? በዚያ ወራት በቃ ከዚያ ወዲያ ምንም አይነት ተባት ከብት ወደሷ የሚሄድ የለም። ሰው ግን ይህንን ሕግ ይጥሳል፣ ስርዓት ያፈርሳል። ከእንስሳት ይችላል አንዱን እንስሳ የሚበላ ሌላ እንስሳ የለም። አንዱን እንስሳ የሚበላ ሌላ አውሬ ግን ይላል። ይህ ከተፈጥሯቸው ውጭ ነው። አውሬው በአውሬነት ስለተፈጠረ ነው። ስለዚህ ነብዩ እንዲህ ብሎ ይሳለቅባቸዋል። ለምን? አይምሮ ጠባያቸውን አጥተው ለራሳቸው ከሚጠቅማቸው ስራ ዳተኞች ሆነው ለራሳቸው የማይጠቅማቸውን ስራ ተሽቀዳድመው ይሰሩታልና ለዝር አሁን ለምሳሌ ምንድነው የሚለው? ኩን ፍጡነ ለሰሚ ወጉንዱየ ለነቢብ ይላል ያዕቆብ ምዕራፍ 1 ቁጥር 19። ለመስማት የፈጠንክ ለመናገር የዘገየ ሁን። ገልብጡት። አሁን እንዴት ነው? አሁን ሰው እንዴት ነው? እስኪ ነገር ነው ማለት በጣም ምንም አይሰማ፣ በጣም ብዙ ይናገራል። ምንም የማይሰማው እኮ ማለት ምንም መማር አይፈልግም፣ ብዙ ማስተማር ይፈልጋል። እንደው ግሩም እኮ ነው ማምለክ። ዘላይ ለነፍሱ ይብስ ለመኑ ያረ ይከውን አለ ሲራ። ለራሱ ንፉግ የሆነ ሰው ለሰው ማለጋስ አደረገው። ለሰውነቱ ያላስተማራትን ሰው ለሰው ነፍስ ማስተማርን ማን ነገረው? እንዲህ ያለ ሰው ነው እንግዲህ ችግር የበዛውና የሚያጠፋንን አብዝተን እንሰራዋለን። መጽሐፍ እንግዲህ እንደምታውቁት 2 ጆሮ ስንት አፍ ነው የተፈጠረልን? ስንት አፍ ነው? አሁን በጣም ብዙ አፍ ምንም ጆሮ ነው የለም። አሁን ሰው ያለው ምንም ጆሮ የለውም፣ አፉ ግን ብዙ ነው። ስለዚህ የማይጠቅመንን አድነን በመስራት የሚጠቅመንን ፈጥነን ባለመስራት ከእንስሳት የባስነን፣ የሚረባንን ከማይረባ ለይተን ባለማወቅ። እንዲያውም በሽታ በጣም ታላቁ የሚባለው ማን ይመስላችኋል? ፈረስ ነው። ፈረስ በቆሎና ጠጠር ቀላቅላችሁ ብትሰጡት
ባፍንጫው ለይቶ ጠጠሩን በልቶ በቆሎን በልቶ ፈረስ ጠጠሩ ምን ይሆናል? ተንጠርጥሮ ይቀራል። እናንተ አሁን ጠጠርና በቆሎ አቀርብላችሁ ሁሉንም ቁርጥምጥምጥም እናደርጋለን ስትሉ ጥርሳችሁ ስብርብር ይላል ማለት ነው። ገብታችኋል አይደል? መቼም እናንተ ፈረስ ናችሁ ማለት አይደለም አይደል? እንደሱ ማለት አይደለም። ግን የምንሰማውንም ለይተን አንሰማ። ግን ብለን የሆነ ነገር ማስጎድጎጃ ሆነናል ማለት ነው። እና ለይቶ መስማት፣ ለይቶ መናገር፣ ለይቶ መከተል ይገባል። ያገኘነውን ሁሉ መከተል አይገባል። ሲራክ መጽሐፈ ሲራክ ምዕራፍ 5 ላይ ሲናገር የወደድከውን ሁሉ አትከተል ይላል። የወደድከውን ሁሉ ምን አትበል ነው የሚለው? አትከተል። የሚያስፈልግ ስለሆነ ነው እንጂ የወደድነው ስለሆነ የምንከተለው መኖር የለበትም። ለምሳሌ አሁን በዚህ ዘመን ብዙ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን የየራሱ ሰባኪ አበጅቷል። አሁን የየራሱ ሰባኪ እኔ መምህር ገሌን ነው ደስ ይሉኛል። እኔ በቃ ሲናገሩ ደስ ይሉኛል። ለምን እንደሆነ አላውቅም። በቃ ደስ ይሉኛል። ወይ ወላዲታ ደግሞ እኔ ደግሞ አባ ገሌን የሚመች እኔ ብቻ ደስ ይሉኛል። ነው ልቤን ስንጥቅ ነው የሚያደርገው። ደግሞ አንዱ ድክሎ እኔ ባይታዊ ገሌን የሚመች ልቤን ስንጥቅ ከፍል ነው እንጂ አንዱ ሳያቸው ውርር ያደርገኛል። እንደሱ ተብሎ እኔ እውነቴን ነው የምነግራችሁ። እናንተ ሰዎች ተረጋጉ፣ አዛኝ ሰው መከተል ያለበት ትክክል ስለሆነ ነው እንጂ ስለወደድ ነው መሆን የለበትም። ትክክል ስለሆነ ትክክል መሆኑን በምንድነው? የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሊቃውንት አሰረ ፍኖት ነው ወይ ነው? እኛ እውነት ነው ብለን ያመንበትን ነገር ስለተናገረ ለኛ መልካም የመሰለንን ነገር ስለመሰለን እኛ ባሰመርነው መስመር የመጣ ሰው ትክክለኛ ነው ማለት አይደለም። ቅዱሳን በተናገሩት መስመር የመጣ ሰው ከሆነ እሱ እንቀበላለን። ስለዚህ ለምን ሲባል በአንተ ተመልከቱ። የለስዩማን በአንብሮተ እድ የምትሾሙ እናንተ በአንብሮተ እድ የተሾማችሁ ሰውን በአንብሮተ እድ የምትሾሙ ወተወከፍናክሙ አስተብቋያን ለነልሃበ እግዚአብሔር እንዲህ ያላችሁ አባቶቻችን ተቀብለናችኋል እኮ ነው የሚለው። እናንተ በአንብሮተ እድ የተሾማችሁ ከቤተ ክርስቲያን ቆጥራ ሰፍራ የላከቻችሁ ሌላውንም በአንብሮተ እድ የምትሾሙ አባቶቻችን ተቀብለናችኋል እኮ። አባ ሕርያቆስ በቅዳሴ አንድን አባት ብለን የምንቀበለው ቤተ ክርስቲያን ቆጥራ ሰፍራ የላከችው ከሆነ ነው። በየመንደሩ የሚነሳው ሁሉ የቤተ ክርስቲያን ጠበቃ ሆኖ ሊበጠብጠን አይገባም። ቤተ ክርስቲያን ሰፍራ ክህነት የሰጠችው፣ ሰፍራ አስተምራ ምስክር የሰጠችው፣ ማንም ሰው አሁን በየግሉ ሲኖዶስ ስርዓት ሰሪ ደንጋጊ የቤተ ክርስቲያን ጠበቃ ልዩ ሰው ልዩ ሰማዕት እየመሰለ እያወከ ነው። ቤተ ክርስቲያን ሰፍራ የላከችው ቆጥራ የላከችው አሰራ አበውን የተከተለ በትምህርት አበው የተለካ በቅድስና የበቃ ባይሆን እንኳን እየወጣ እየወረደ ነገር ግን ትምህርቱ የቅዱሳን የሆነ መሆን አለበት። የቅዱሳን በቅዱሳን ሊቃውንት ተለክቶ በዚያ መስመር ነው የምንቀበለው እንጂ እኛን ደስ ስላለን አንጀት አረስ ስድብ ስለተሳደበልንም ጭምር ሰው ትክክል ብለን እንቆጥረው ምንድነው? እኔ አባ ገሌን እወደዋለሁ፣ እኔ መምህር ገሌን እወደዋለሁ፣ እኔ እንደዚህ ባይታይ ገሌን እወዳለሁ ብትሉ መልስ እንገራለን። እስመ ዓለም ያፈቅር ሊያሁ ዓለም የራሱን ይወዳል። እስኪ በሉላችሁ ዓለም የማንን ይወዳል ነው ያለው? የራሱን ይወዳል አለ። የራሱን ነው የሚወድ። እናንተ ያልሆኑ ሰዎችን እናንተ ብትወዷቸውና ብትከተሏቸው እናንተ ትክክል አለመሆናችሁን ነው የሚያሳየውና ሰዎቹ ሊቃውንትና ቅዱሳን መሆናቸውን ሊያመለክተን አይችልም። እንዲህ ያለው ነገር ማለት የሚያሳየው ይሄንን ነው ማለት ነው። ዓለም የራሱን ይወዳል፣ እናንተን ግን አለ ዓለም ይጠላችኋል። ለምን? እስመ ይኮንክሙ ዓለም ከዓለም አይደላችሁምና ወበእንተዚህ ይጸላክሙ ዓለም ስለዚህ ይጠላችኋል። ዓለም የሚፈልገውን መርጦ መናገር የዚህ ዓለም ነገስታት ልማድ ነው። ለዓለም የሚያስፈልገውን መናገር ግን የቤተ ክርስቲያን ልጅ ምልክቱ ነው። ከዚህ የተነሳ የቤተ ክርስቲያንን ሥርዓት ጠብቆ የሚያስተምረንን ሰው እንሰማለን። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ?
እንዴ ከጥጃ እኮ ብሰን በእውነቱ ማለት ከጥጃ ብሰን አሁን 10,000 ላሞችን ሰፋ ያለ ቦታውን እዚህ ፒያሳ ላይ እናስቀምጥ። ይዚው 10,000 ላሞችን እናስቀምጥ። 10,000 ጥጆችን እንፍታና እንልቀቃቸው። እያንዳንዱ ጥጃ የእናቱን ጡት ይለያል አይለይም? ይለያል አይለይም? በሚገባ ይለያል። ከጥጃ የባሰ ሰው ማለት የዚህ ዘመን ሰው ከጥጃ ዝም ብሎ ከሁሉም የሚጠባ ማለት ነው። ከሁሉም የሚጠባ እና እንዲህ አለች። ከዚህ በላይ ችግር አለ እንዴ? ደግሞ በራሳችሁ ትከተሉና ሲደክማችሁ እንዲህ ያለው ሰው ትክክል አይደለም ማንን እናንተ ችግር እኮ ነው የገባነው ይላል። ደግሞ መልሶ ማለት መጀመሪያ መስማት ያለባችሁ እኔ እውነቴን ነው ማለት ነው። መጀመሪያ ቤተክርስቲያን አንድ ሰው የቤተክርስቲያን ሰው መሆኑን ምናምነው አራቱ ጉባኤያት ባስቀመጡት መስመር ሲሄድልን በመጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት፣ ገድለ ቅዱሳን ባሰመሩት መስመር ከመጣ ሥርዓተ ቤተክርስቲያን በሄደልን መስመር ከመጣ ትክክል ነው። ከዚያ ውጭ ግን እገሌ ትክክል አይደለም ትክክል ባይሆንማ ሲኖዶሱ ያወግዛቸው ነበር ይባላል። አሁን በቃ እኔ እውነቴን ነው ማምላክን ማለት ነው። እየሰማችሁ ነው። ይሄን ክፉና በጎ እንድትለዩ ነው። እንዲህ ይላል። ምንድነው የሚለው መሰላችሁ? ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ። ለወሬ ስለምትቸኩሉ ይሄን ልትሰሙ በጣም ፈጥናችኋል ማለት ነው። እና አንተ አጋንንት ውጣ ይላሉ ባይታው። እሺ ማርያም ትፍረድብኝ ይበል፣ ማርያም ትፍረድብኝ። ገብርኤል ይፍረድብኝ፣ ገብርኤል ይፍረድብኝ። እግዚአብሔር ይፍረድብኝ፣ እግዚአብሔር ይፍረድብኝ። በል ቀጥል። አንተንማ እንዴት አድርጌ ልጥራ? ጋኔን ሰይጣን ራሱ እየቀለደብን እንደሆነ አያችሁ። እንዴት ነው ማርያም ያላቃጠለችው ሰይጣን ያባሰብ የሚያቃጥለው? ቅዱስ ገብርኤል ቅዱስ እመቤታችን ወላዲተ አምላክ ሳታቃጥለው ሥላሴ ሳያቃጥሉት ይሄንን ይዘው ነው ምን እያሉ የሚናገሩ? ሲኖዶሱ እንግዲህ የማያወግዛቸው በቤተ ክርስቲያን ሥርዓት ይለካል እንጂ በሥርዓተ ቤተ ክርስቲያን በሊቃውንት በመነኮሳት ይለካል እንጂ ሲኖዶሱ ዝም ቢል ዝም ልንል ነው እንዴ? ስለዚህ ሁላችሁም ክፉና ደግን ለይታችሁ ተከተሉ። ስለዚህ እኔ እውነቴን ነው። አንድ ሰው የቤተ ክርስቲያን መምህር አባት የሚባለው በምንድን ነው ከተባለ ቤተ ክርስቲያን ቆጥራ ሰፍራ ካስቀመጠችው ሥርዓትና ከብሉያት ከሐዲሳት ሕግ ካልወጣ ነው። እና እንግዲህ ሁላችንም ክፉን ከደግ ለይተን እንድናውቅ እግዚአብሔር ይርዳል። እግዚአብሔርን እንድንከተል እንጂ ሰው ከመከተል ይሰውረን እግዚአብሔር። ሰው መከተል የለብንም። መከተል ያለብን እግዚአብሔር ነው። እንደዚህ ያሉትን ሰዎች አለ ነብዩ ተሳለቀባቸው ክፉና በጎን ስለማይለዩ። እንደዚህ አትበሉ ሲባል ነው ቀንታችሁ ነው ይባል ደግሞ በዚህ ዘመን ስለ ክርስቶስ የማዳን ሥራ የቅዱስ ጳውሎስ ምንድን ነው ያለው? አሁን አንድ ቀን እስቲ ከቅዱስ ጳውሎስ በላይ ጋኔን የማውጣት ጸጋ ያለው አለ? እስቲ ንገሩኝ። የለም። ቅዱስ ጳውሎስ ታዲያ ስለ አጋንንት ነው እንዴ ሲሰብክ የኖረው? ነይነሰ ተመልከቱስ ማይሁድ ትምህርተ ይስአሉ። ተመልከቱ፣ አይሁድ ምልክት ይፈልጋሉ፣ የግሪክ ሰዎች ደግሞ ተረት ይፈልጋሉ። ነይነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሰው ክርስቶስን ይሰብካል እንጂ ሰው የክርስቶስን የማዳን ሥራ ያስተምራል እንጂ ሰው የድንግል ማርያምን ንጽሕና ያስተምራል እንጂ ሰው ቅድስናን ያስተምራል እንጂ ለአጋንንት ሁልጊዜ ስለ አጋንንት በመስበክ ሰውን ማደንዘዝ ምን ይሉታል? አይነ ጥላ የሚባል ጋኔን አለ፣ እንትን የሚባል ጋኔን አለ። ራስ ጋኔን እግዚአብሔርን ብንሰብክ ሰው የእግዚአብሔር ከሆነ እኮ አጋንንት ይጠፋል። እነዚህ ሰዎች እኮ አጋንንትን የእንጀራ ምንጭ እያደረጓቸው እኮ ነው። አንቺ ያላገባሽው ገርግር ስላለብሽ ነው። አንተ ደግሞ እንደዚህ እኔ አርፋችሁ ትቀመጡ ይሻላል። ደግሜ ነው የምናገረው። በቃ ለሚያምን ሁሉ ይቻላል። እስኪ በሉ ሁላችሁ ለሚያምን ምን ይቻላል? ሁሉ ይቻላል። ሁሉ ይቻላል ካመናችሁ። አሁን ደግሜ እናገር። ለአንድ አባት ብቻ ጋኔን የማውጣት ጸጋ አይሰጥም። በበረሃ ላለ ለወደቀ
በመከራ ለተሰቃየ ሰው ይሰጠዋል። ያም በእቅድ የሚደረግ አይደለም። ሁሉም ካህናት ግን ጋኔን የማውጣት ጸጋ አላቸው። ሁሉም ካህናት ጋኔን ማውጣት እንዲናል። ማርቆስ 16 ላይ ጌታ ስልጣን ሲሰጣቸው ለቅዱስ ሐዋርያት እንዲናል አንድ ካህን ቅስና የተቀበለለት የሚቀበላቸው ጸጋዎች አሉ። አጋንንተ አውጽኡ እለ ለምጽ አንጽሑ ዱያነ ፈውሱ ሙታነ አንስኡ። አጋንንትን አውጡ፣ ድውያንን ፈውሱ፣ ለምጻሞችን አንጹ፣ ሙታንን አንሱ። እንዲህ ብሎ ጌታችን ስልጣን ሰጥቷል። 4 ስልጣን ለማንኛውም ካህን ካመንን ያገባውም ካህን የመነኮሰውን ካህን ሁሉም 4ቱን ጸጋ መስጠት ይችላል። ድነቱ የሚያስፈልግ ከሆነና በወቅቱ ሰውየው መፈወስ የሚያስፈልገው ከሆነ በግድ ግን ፈውስ ሊሰጠው አይችልም። በጊዜ የሚቆይ አለ፣ ለኃጢአት ስርየት የሚሰጥ ደዌ አለ፣ ለጸጋ የሚሰጥ ደዌ አለ። ሁሉም ደዌ የግድ መዳን የለበትም። ቅዱስ ጳውሎስ ውጋት ነበረበት፣ ያልዳነ አጋንንት ተጠግቶት ወይም እግዚአብሔር ስለሌለበት አይደለም። ምን ስለሆነ? ጸጋው ስለሆነ ነው። ደዌ የጸጋ መግቢያ መንገድም ስለሆነ ነው። ስለዚህ ከዚህ የተነሳ የቅባ ቅዱስ ጸጋ የሚሰጠው የለም። ማንኛውም ካህን ቅባ ቅዱስ የመቅባት ጸጋ አለ። ከናንተ እመሆ ዘይደዊ ሙስቴትክሙ፣ ከናንተ መካከል የታመመ ሰው ቢኖር ዘይጸው ቀሳውስተ ዘቤተ ክርስቲያን፣ የቤተ ክርስቲያን ቀሳውስትን ይጥራ፣ እነሱም ይጸልዩለት፣ የተቀደሰውንም ዘይት ይቅቡት ይላል ያዕቆብ መልእክት ምዕራፍ 5 ላይ። የቤተ ክርስቲያን ቀሳውስትን ይጥራ፣ እነሱ ይጸልዩለት፣ ቅባ ቅዱስ ይቅቡት ይላል እንጂ በተለየ በመንደር የሚሰጥ ቅባ ቅዱስ የቅባ ቅዱስ ጸጋ የተሰጣቸው ሰዎችም የሉም። ቤተ ክርስቲያን መድባው ነው እንጂ መንደር ጎንደርም አሉ አንድ ሰውዬ ዶርም ተከራይተው ቄስ ምን አይሏቸው ምንም አይሏቸው ዝም ብለው ዶርም ተከራይተው ቅባ ቅዱስ የሚቀባሉ። አይ ቤተ ክርስቲያን እኮ የገባችው እሷ እንኳን ዕዳ የለባትም እኛ ይገባሉ ወደ በየመንደሩ ንስሐ የሚሰሰው ደግሞ ጥሎበት እንዲህ ያለው ነገር ደስ ይለዋል። መንደር ያለ ነገር ደስ ይለዋል። ቤተ ክርስቲያን ያለ ነገር አይወድም መሰለኝ። ሲጀመር እኮ ቀንዲል እኮ የሚባለው ከቤተ ክርስቲያን ውስጥ የተቀደሰበት መብራት ማለት ነው። ከሱ ነው የምንቀባው። ቅባ ቅዱስ ግለሰብ ገዝቶ በቤቱ የማስቀመጥ ስልጣንም የለውም። ቤተ ክርስቲያን ነው የሚቀመጠው። እንኳንስ ቅባ ቅዱስ እንኳንስ ከግለሰብ ቤት ከምዕመናን ይቅርና ካህኑ እንኳን ከቤተ ክርስቲያን አውጥቶ ነው የሚቀባው። ይሄንን ነው የተማርነው እና ክፉና ደጉን ለይተን ለመስማት ያብቃን። ስለዚህ ሰው ግን ምን አለ? የመከረኝን እግዚአብሔር አመሰግነዋለሁ። ክፉን ከደግ ለይቶ አሁን ነግሬያቸዋለሁ። ማንን እንከተል የምትሉ ከሆነ ቤተ ክርስቲያንን ነው የምንከተለው። የቤተ ክርስቲያን ስርዓት የሆነውን እንቀበላለን። ስርዓት ያልሆነውን ከሰማይ የወረደ መልአክ እንኳን ቢሆን አንቀበለውም። ከዋክብትን እንኳን በእጁ ጨብጦ ይዞ ቢመጣ ፀሐይን ይዞ ቢመጣ እንኳን ለመማሃረክሙ ካላም ዘማሃርናክሙ ነይነ መልአክ ጥቀም ሰማይ ውጉዘ ለይኩን እኛ ካስተማርናችሁ ውጭ የሚያስተምር ሌላ ሰው ቢመጣ የሰማይ መልአክ እንኳን ቢሆን የተወገዘ ይሁን ተብሎ ቅዱስ ጳውሎስ አስተምሮናል። ይሄንን ነው የምንከተለው። ስለዚህ ሰዎች ግን ይሄን በማጣታቸው ምን ሆነ አለ ነብዩ ሰው ልብ እንደሌለው እንስሳ ሆነ ብሎ ተናገረ። እስመ ክብራ ለነፍስ አይምሮ ውእቱ ይላል ማሪሳቅ። የነፍስ ክብሯ ዕውቀት ነው። የነፍስ ክብሯ ዕውቀት ነው። ዕጣት በቀለበት ከብሮ እንደሚታየው ራስ በዘውድ አጊጦ ከብሮ እንደሚታየው ሰውነት በልብስ ተጎናጽፎ አጊጦ ከብሮ እንደሚታየው የነፍስ ክብሯ ጌጧ ዘውዷ ዕውቀት ነው ብሎ ይናገራል። ይሄን ያጣ ሰው ግን ምን ይሆናል ማለት ነው? ይሄን ያጣ ሰው ምን ይሆናል? እንስሳ ይሆናል። ክፉን ከደግ መለየት ያቃት ነው። መስከን ያቃተው አንድ ነገር በስሜት ብቻ እየተነዳ የሚከተል ሰው እንዲህ ያለው ሰው እንስሳ ነው። ይሄ አይምሮ ጠባይ ይባላል። በአይምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። አይምሮ ጠባይ ይህንን አባቶቻችን ሲናገሩ ተፈጥሯዊ የነፍስ ዕውቀት ነው ብዬ ነግሬያቸዋለሁ። ይህንን ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ላይ
ማይቶቱ ለሥጋከ ባለፈው የመዝሙር 13 የቅዱስ ዳዊት ማብራሪያ ላይ ተማምረናል። እና ማይቶቱ ለሥጋከ ዓይንከ ውእቱ የሰውነት መብራት ዓይን ነው ይላል። የሰውነት መብራት ዓይን ነው። ወበከመ ዓይንከ ማይቶት ውእቱ ለሥጋከ ይላል ቅዱስ ቄርሎስ ደግሞ ዓይን ለሥጋ መብራት እንደሆነ ወከማሁ አእምሮኒ ማይቶት ውእቱ ለሥጋከሂ ወለነፍስከሂ ህቡረ ዓይን ለሰውነት መብራት ነው ማለት ዓይንህ እያየ እግርህን ሳይሰበር ትራመዳለህ። ዓይንህ ስለሚያይ እሳትን በእጅህ አትጨብጥም፣ ገደል አትገባ። ዓይንህ የሰውነት መብራት ነው። ዓይንህ የሰውነት መብራት እንደሆነ ዕውቀት ደግሞ የነፍስም የሥጋ መብራት ነው ብሎ ይነገራል። ዓይንህ ቢጨልም እጅህም እግርህም ከእንቅፋት ከገደል እየወደቀ እንደምትሰበር አእምሮ ከጨለመም እንደዚሁም ሁሉ ሰው ካላሰበው ገደል ሃይማኖት፣ ካላሰበው ክደት፣ ካላሰበው ውድቀት ኃጢአት እየገባ ይሞታል ማለት ነው። ስለዚህ ዓይን ተመልከቱ፣ ዓይን ጨለማ ከሆነ ግን መላው ሰውነት ጨለማ ይሆናል። አእምሮ ጠባይ ጨለማ ከሆነ መላው ሕይወት ሁሉ ጨለማ ይሆናል ማለት ነው። አእምሮ ጠባይን የሚያጨልመው ምንድነው? ዓለምን መውደድ፣ ቂም እና ኃጢአት ናቸው። እነዚህ ዓለምን መውደድ፣ ቂምና ኃጢአት አእምሮ ጠባይን ምን ያደርጉታል? ጨለማ ያደርጉታል። ሰው በስሜት እንዲነቅፍ በስሜት እንዲደግፍ የሚያደርገው ምንድነው ካላችሁ እነዚህ ሶስቱ ናቸው። አእምሮ ጠባይ ሲጨልም ነው። አእምሮ ጠባይ ደግሞ ዓለምን መውደድ። ዓለምን መውደድ ምንድነው? እንቅልፍ አንዱ ነው። ሆድ ማብዛት አንዱ ነው። ምቾት መውደድ አንዱ ነው። ዘፈን ጭፈራ አንዱ ነው። እንዲህ ያለው ነገር ሁሉ በአጠቃላይ ለሥጋ የሚስማማው ነገር በሙሉ ነፍስ እንዳትበራ ያደርጋታል ማለት ነው። አእምሮ ጠባይን ያጨልማታል። ስለዚህ ጭፍን ትሆናለች። ጭፍን ስለምትሆን አንድን ሰው በስሜት ሆ ብላ ትከተለዋለች፣ ሆ ብላ ትነቅፈዋለች። ምክንያታውያን አይደለንም ማለት ነው። ለምንወደውም ለምንጠላውም ነገር ምክንያት ሳይኖረን እንደግፋለን፣ እንጠላለን። ያ የሚሆነው አእምሮ ጠባይ በመጨለሙ ነው። አእምሮ ጠባያችን ያጨለመው ደግሞ አንደኛው ምቾት ነው፣ ሁለተኛው ኃጢአት ነው። ሰው ኃጢአትን በሰራ ጊዜ መልካም ነገርን ያስብ ዘንድ አይቻለውም፣ ይጨልምበታል። የታሰረ እግር ካሰበው ሩጦ መድረስ እንደማይችለው ሁሉ እንደዚሁም ሁሉ የዓለም ምቾት ያሰረው አእምሮ የሚገባውን ነገር ሊያውቅ አይችልም። ከዚህ የተነሳ ምን ብሎ ይናገራል መሰላችሁ? የታሰረ እግር ካሰበው አይደርስም። ምቾት ያሰረው ሰው እግዚአብሔር የፈቀደለትን ዕውቀት አያውቅም። ለዚህ ነው ዘሩ ሊዘራ ወጣ። ሲዘራ በእሾህ መካከል ይወደቃል፣ በለም መሬት ይወደቃል፣ በጭንጫ ላይ ይወደቃል፣ መንገድ ላይ ይወደቃል ብሎ ጌታ አራት አይነት ዘር ተናግሯል። ዘሩ ቃል እግዚአብሔር ነው። ዘሪው መምህር ነው። የሚዘራበት የተባለ ይሄ ሕዝብ ነው። ይሄ ሕዝብ አሁን እዚህ ውስጥ ያለው ሕዝብ አራት አይነት ነው። አሁን እዚህ ውስጥ ያለው ማለት አንዱ ጭንጫ ነው፣ ምንም የማይቀበል ነው። አንዱ መንገድ ነው። አንዱ ደግሞ ምንድነው? እሾህ ነው። በመንገድ ላይ የወደቀውን ወፎች መተው ለቀሙት ተብሏል። አሁን እዚህ ውስጥ እየሰማ ዝም ብሎ ባዶውን አምሽቶ አጋንንት ልቅም እያደረጉ የሚያጠፉበት ነው። እዚሁ እንደተቀመጠ ከበሩ ሲወጣ ምንም የሚከተለው ጥሪት አልባ ባዶውን ቤቱ የሚገባ ማለት ነው፣ ሳይገባው የሚሄድ እንደዚህ ያለ አለ። እንደገና ደግሞ ምን አለ? በጭንጫ ላይ ይወደቃል። ከዛ ያስደ ያምን አለ በቀለ ወበቂሎ ተመልከቱ፣ መጽለው ተመልከቱ፣ ወየብሰ እስመ አልቦ እመቅ ለመሬቱ። በጭንጫ ላይ የወደቀው ደግሞ ፈጥኖ በቀለ፣ ደረቀ። ወሶበ ሰረቀ ፀሐይ ማለት ነው። ፀሐይ በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና ማለት። ይሄ ደግሞ በስሜት ሰምቶ ወዲያው ደስ ብሎት በቃ ከዚህ በኋላ እኔ ጥሩ ሰው ነው የሚሆን ብሎ በስሜት የሚመጣው የሰማ ሰው ነው። ስሜታዊ ሆኖ የሚከተል ክርስቲያን መከራ በመጣ ጊዜ ወዲያው ይክዳል ማለት ነው። ደረቀ እስመ አልቦ እመቅ ለመሬቱ ማለት በጥልቅ ልቡና ሆኖ አልሰማውምና በስሜት ስለሰማው ማለት ነው። እንዲህ ያለው ነው በእውነቱ። ቦዘ ወድቀ ውስጥ አሷ በሾህ ላይ የወደቀው የተባለው ምንድን ነው? በጣም ብዙ ሰፊ ትንታኔ ነው። ለምሳሌ መንገድ የተባለው ብዙ ትርጉም ነው ያለው። መንገድ የተባለው መንገድ ብዙ ሰው ስለሚረግጠው ምንድነው? ደንዳና መሬት ነው፣ በቀላሉ አይታረስም። የደነደነ ልብ ያለው ሰው ነው ይላል ቅዱስ ቄርሎስ ማለት ነው። እና ያጋንንት መመላለሻ የሆነ ልብ ያለው። አሁን እሱ እንግዲህ በሌላ ጊዜ ትማሩታላችሁ። እሾህ የተባለ ምንድን ነው?
በእሾህ ላይ የወደቀው ግን በቀለ፣ አደቀና ጠበቆ እሾሁ አንቆ ያዘዋል። እንዳያፈራ አንገቱን ደፋ፣ ሳያፈራ ቀረ። ይሄ ደግሞ ቃለ እግዚአብሔሩን ሰምቶ መስራት ይፈልጋል፣ እንዳይሰራው አንቆ የሚይዘው የዓለም ምቾትና ተድላ ደስታ ነው። አባቶቻችን ፍቅረ ብሲት፣ ፍቅረ ውሉድ፣ ትካዝ ዓለም፣ ሐሌወ መንበር ይላል። ሹመትን ማሰብ፣ የልጅ ፍቅር፣ የባልና የሚስት ፍቅር ያለ መጠን ማለት ነው። በሃይማኖት ጣልቃ በሚገባ መልኩ ልጅንና ሚስትን ባልን መውደድ ማለት ነው። እሱ እንደገና ደግሞ ሹመትን መውደድ እንደገና ተመልከቱ። እስመ ፍቅረ ሲመት ደዌ ሰይጣናዊ ውእቱ ይላሉ ሰለስቱ ምዕት። ሹመትን መውደድ ሰይጣናዊ በሽታ ነው ይላል። እሱ አንድ ችግር ነው። ከዚያ ደግሞ ምንድነው? ትካዝ ዓለም፣ ስለ ዓለም መጨነቅ፣ ያገኙትን በልቶ ያገኙትን ሰርቶ ጠንክሮ ሰርቶ ዘመንን ማሳለፍ ብልህነት ነው። ተግቶ መስራት ብልህነት ነው። ነገ በሚሆነው ነገር ላይ እየተጨነቁ ዛሬ መልካም አለመስራት ግን ትካዝ ዓለም ይባላል። ዓለምን ከመጠን በላይ መውደድ ኢታምሩኑ ኦ ዘማውያን ከመፍቁራኒሁ ለዚህ ዓለም ጸላያኒሁ ለእግዚአብሔር፣ የዚህ ዓለም ወዳጆች የእግዚአብሔር ጠላት ናቸው ይላል ያዕቆብ ምዕራፍ 4 ላይ ሲናገር ቁጥር 6 ላይ የዚህ ዓለም ወዳጅ የእግዚአብሔር ጠላት ነው። ስለዚህ ምቾት አይምሮን ያሳውራል። ስለዚህ አይምሮአችን እንዳይታወር ከምቾታችን መቀነስ ይገባል ማለት ነው። ስጋ ሲጎሰም ነፍስ ይበራል። ስጋ ሲበራ ነፍስ ትጨልማለች ማለት ነው። ምቾት አንዱ ነው። ቂም ደግሞ ልብን እውር ነው የሚያደርገው። ጥበብ መንፈሳዊ አታድርበትም። በትምክተኛና በትዕቢተኛ ሰው ልብ የእግዚአብሔር ጥበብ አታድርም። እስመ ውስተ ምይንት ነፍስ ይተሐድር ጥበብ እግዚአብሔር፣ በትዕቢተኛ ሰው ልብ የእግዚአብሔር ጥበብ አታድርበትም ተብሎ ተጽፏልና ማለት ነው። ትዕቢተኛ ሰው የእግዚአብሔር ጥበብ አያድርበትም። ስለዚህ ትምክተኛ የሆነ የሚመካ በራሱ የሚመካ ትዕቢት ያለበት ቂም ያለው ሰው ጥበብ እግዚአብሔር አትጠጋውም። ስለዚህ ሰውን የሚያዝጉት ምቾት እና ኃጢአትን ለረጅም ጊዜ ተሸክሞ መኖር፣ በልማድ ኃጢአት ታስሮ መኖር፣ እንዲህ ያለው ሰው ስለ ጥበብ መንፈሳዊ ምን አይል ልብ ብላችኋል። የክርስትና ሃይማኖት ብዙ ጊዜ በሰማያዊ ነገር እንድንሰቀል ነው። ከብሉ ምኑ ይበዛል? ምን ይበዛል? ጾሙ በሉ እንጂ ካጠራቅሙ ምን ይበዛል? ስጡ በሉ። ስጡ ነው የሚበዛው። ከተኙ ምኑ ነው የሚበዛው? ትጉ ነው የሚበዛው። ለምን መሰላችሁ? እነዚህ ነገሮች አስረው ከሰማይ መንገዳችን እንዲያዘገዩን አይፈልግም። እንዲያዘገዩን ስለማይፈልግ ነው ከነዚህ ማሰሪያዎች ሊፈታን ነው እግዚአብሔር ጾሙ የሚለን፣ ጸልዩ የሚለን፣ ስገዱ የሚለን። ለምንድን ነው? እነዚህ ነገሮች ማሰሪያ ናቸው። ነፍስን አንቀው ይይዟታል። አየራቱን መጥቃ ምስጢረ እግዚአብሔርን እንድትመረምር አያስችሏትም። ስለዚህ ቂም፣ ኃጢአትን ለረጅም ጊዜ ይዞ መኖር፣ አለመናዘዝ፣ እንዲህ ያለው ነገር ሰላማዊ ሕሊናንም አይሰጥም፣ ብሩህ አይምሮም አይሰጥም። ስለዚህ ይሄ ነው የእውቀት ምንጭን የሚደፍነው ማለት ነው። ከቃሉ ጋር ናችሁን? አይምሮ ጠባይ ግን ያለው ሰው ይላል ተመልከቱ። እስመ አይምሮ ጠባይ ስማ ይከውን ለሰብ ከመይምን በዛ አምጻ ኩሎ እማበ ይሃሎ ሀበሃልወ ይል ማሪሳቅ። አይምሮ ጠባይ ምንን ይወልዳል ስትሉ ሃይማኖትን ይወልዳል። አይምሮ ጠባይ ሰው ይህን ዓለም ካለመኖር ወደ መኖር ባመጣው እግዚአብሔር ያምን ዘንድ አይምሮ ጠባይ ምስክር ይሆነዋል። አይምሮ ጠባይ መጽሐፍ ሳይማር ይሄንን ሰማይ ማን ዘረጋው፣ ይሄንን ውሃ ማን አፈሰሰው፣ ይሄንን ነፋስ ማን አነፈሰው፣ ይሄን ብርሃን ማን አመላለሰው ብሎ በዚህ አይምሮ ጠባይ ተመርቶ ደመናውን ወደ ፈጠረ አምላክ፣ ነፋሱን ወደ ፈጠረ አምላክ፣ ቀላዩን ወደ ፈጠረ አምላክ፣ ፀሐይን ወደ ፈጠረ አምላክ ይደርሳል። አይምሮ ጠባይ የሃይማኖት ምስክር ነው። ከአይምሮ ጠባይ ሃይማኖት ይወለዳል። ወበኩሉ ቃላቲሁ ትእዛዛተ ቃሉ ንመን። አይምሮ ጠባይ እግዚአብሔር መኖርን እንድናምን ሕጉንም እንድንሰራ ምስክር ይሆነናል። አሁን እንግዲህ ተመልከቱ። አንድን ንጉስ እንወደዋለን፣ አንድን ንጉስ ወይም የሀገር መሪ እንወደሃለን እያል ግን ለሱ ያ ንጉስ ለሰራው ሕግ አንገብርም አንተዳደርም ብንል ንጉሱን ማክበር አይደለም። አይምሮ ጠባይ እግዚአብሔር መኖርን ይመሰክራል። እግዚአብሔር መኖሩን ካመን ደግሞ ለዚያ ንጉስ እግዚአብሔር የታመነ ኑሮ መኖር ይገባል ማለት ነው። የአይምሮ ጠባይ ምስክርነቱ እሱ ነው። አንድ ሰው በአይምሮ ጠባዩ አመነ፣ ከእንስሳት ተለይቶ ባለ ዕውቀት ነው፣ ባለ አይምሮ ነው፣ ሃይማኖት ያለው ሰው ነው የምንለው እግዚአብሔር አለ የሚል ሃይማኖት ተቀብሎ በመኖሩ ሳይሆን
ለዚያ እግዚአብሔር በሚገባ የታመነ በመሆኑ ይሄ ሰው ሃይማኖት አለው ይባላል ማለት ነው። ከዚህ የተነሳ ነው እግዚአብሔር በአእምሮ ጠባይ የሚመክረን። በአእምሮ ጠባይ እግዚአብሔርን እንድናምን ያደርሰናል፣ ሕጉንም እንድንተገብር ያደርገናል። ወማእምሮ ጠባይ ወማእይማኖት ይትወለድ ፈሪሃ እግዚአብሔር ሎቱ ስብሐት። ይኸው ተመልከቱ። አእምሮ ጠባይ ሃይማኖትን ወለደ። ሃይማኖት ምንን ወለደ? ገቢረ ሕግን መስራትን ወለደ። ይሄ ምንን ወለደ? ሃይማኖት ምንን ወለደ ሲባል ፈሪሃ እግዚአብሔርን ወለደ ይላል። ተመልከቱ። ሰው ምልክቱ እግዚአብሔርን ማምለክ ነው። ሰው የሆነው ምልክት እግዚአብሔርን ማምለክ ከሆነ እግዚአብሔርን የማምለኩ ምልክት ምንድነው ሲባል ወማእይማኖት ይትወለድ ፈሪሃ እግዚአብሔር ሎቱ ስብሐት። ከሃይማኖት ደግሞ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ከሃይማኖት ፈሪሃ እግዚአብሔር ይወለዳል። እስቲ ወር ከሃይማኖት ምን ይወለዳል? አይ ፈሪሃ እግዚአብሔር። ሃይማኖት ያለው ሰው ምልክቱ ምንድን ነው? እግዚአብሔር መፍራት ነው። ሃይማኖት ያለው ሰው ምልክቱ ምንድን ነው? ሃይማኖት ያለው ሰው ምልክቱ ምንድን ነው? እግዚአብሔር መፍራት። በቃ ሌላ ምንም ምልክት አለ? እግዚአብሔር መፍራት ነው ምልክት። ታዲያ ወፈሪኒ ተወዲ በውስጤትነ ንስሐ። እግዚአብሔርን መፍራት ደግሞ እግዚአብሔርን መፍራት ንስሐን ትወዳለች። ይህን ከሁሉ ያደርሱ ነው። ሃይማኖት ላይ ምታም ከሆነ ፍራው ምታም ነው። የምትፈራው ከሆነ ደግሞ ንስሐ ትገባለህ። ንስሐ ትገባለህ። ወከይረ ንስሐ ደግሞ ከትወዳለች ስራን ትወዳለች ነው። አንድን ሰው ተመልከቱ። አንድ ሰው ኃጢአቱን መጥቶ ለንስሐ አባቱ ተናዞ ቢጨርስ ሰውየው ይጸድቃል አይጸድቅም? እዚያ ደግ ሳይሰራ ቢኖር ይጸድቃል አይጸድቅም? አይጸድቅም። እኔ መልሱን አውቀዋለሁ፣ ችግር የለም። አይጸድቅም። ለምን በሉ? የሆነ ሰው ጅብ እንዳይበላው አስጣል ነው። ጅብ እንዳይበላው አስጥለን ግን ከባዶ ቤት ዘግተን እንጀራም ውሃም ሳንሰጥ ብናስቀምጠው እየጠቀምነው ነው አይደለም? ምን ይላል? ይሞታል። ከጅብ አስጥለን እንጀራ ካልሰጠነው በራብ መሞቱ ነው ማለት ነው። ኃጢአቱን ቢተወውም ሰው መልካም ካልሰራ አይጸድቅም። ሰው ምንድነው? መልካም መስራት። እግዚአብሔር የሚደነቀው በምንድን ነው? እኛ የእግዚአብሔር ልጆች አይደለንም? ምን እግዚአብሔር ነው እኮ ምን መስለው። እግዚአብሔር የሚደነቀው ክፉ የማይሰራ አምላክ በመሆኑ ምክንያት ሳይሆን መልካም ስለሆነ ነው። መልካምም ስለሚሰራ ነው። ክርስቲያንነት ማለት ከክፉ መጠበቅና መልካሙን ማድረግ ነው። መልካሙን ለማድረግ መልካሙን ለይቶ ማወቅ ይቀድማል። ይሄ ነው አእምሮ። እስካሁን ተመልከቱ፣ አእምሮ ጠባይ ነው። ስለዚህ ንስሐ ወበንስሐ ተመልከቱ። ወበንስሐ ወበዛቲ አርአያ ይበው ሀበሰብ። ንስሐን በር አድርጎ እግዚአብሔር ወደ ሰው ልብ ይገባል ይላል ፋሪስ። ንስሐን በር አድርጎ እግዚአብሔር ወዴት ይሆናል? አቤት ወይጸግዎ አእምሮ መንፈሳዊ። አያችሁ፣ ሁለተኛውን ዕውቀት አመጣው ማለት አእምሮ ጠባዩን ስለተጠቀመበት የሰውነቱን የተፈጥሮውን ዕውቀት ተጠቅሞ ስለሰራ ለእንዲህ ያለው ሰው ምን ይለዋል? አእምሮ መንፈሳዊ ይሰጠዋል። ዘውቱ ምን አለ ተመልከቱ። አእምሮ ምስጢራት፣ የው ምስጢራትን ማወቅ ነው። ስለዚህ ሰው ሁለት አይነት ዕውቀት አለው፣ አእምሮ ጠባይ፣ አእምሮ መንፈሳዊ። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። አእምሮ መንፈሳዊን ሳምንት እንማማራለን። ወስብሐት ለእግዚአብሔር። ይቆያል። ናና የምስጋና ጌታ ናና የምህረት ጌታ